አስቴር ከመውጣቷ በፊት ማለት ጥያቄ ወይም እና እህት ሶሊያና ማለት ነው እንደዚህ አይነት ፕሮዳክት ማለት እናንተ እየሸጣችሁ እዚህ የማራት ውስጥ ማለት ነው ካምፓኒ ኦፍ ኮርስ ላይሰንስ ይኖረዋል። ግን የኔን ጥያቄ እናንተ ማለት ላይሰንስ አላችሁ፣ ፈቃድ አላችሁ ይሄንን ነገር ለመሸጥ ማለት ንግድ ፈቃዱ ሌላ ነው። እንደዚህ አይነት ክሬሞች ወይም ኬሚካል ነገሮች ማለት ነው እናንተ ፈቃድ አላችሁ ወይስ የላችሁ? ይሄ ኮስሞቲክስ ነው። እኔ የምሸጠው ሱቄም ኮስሞቲክስ ነው። ስለዚህ አንቺ ፈቃድ የለሽም ማለት ነው። ኢሲኤስኤ ፈቃድ የለሽም ከወዛረተ ሰሐ ጤና ሚኒስትሪ። ሶሪ እኔ እቃ አምጥቼ እኔ እኮ ነኝ የምሸጠው። እኔ ሻጭ ነኝ ሲጀመር። ገባኝ። ግን እናንተ ፈቃድ አላችሁ ይሄንን ለመሸጥ? ኮስት መስጠት ማለት እሱ ሌላ ጉዳይ ነው። ይሄንን እንደ መድኃኒት ነው ማለት አሁን ሁሉንም ሰው እንደ መድኃኒት አይደለም ከገበያ ተገዝቶ ሰዓት መጪ በፊት ለሀቢባ ነግሬያት ነበረ። እንደዚህ አይነት ነገሮች ምናልባት ከመቶ ሰው 10 ሰው ማለት ላይስማማው ይችላል። ከሁሉንም ሰው ጋር ማለት የሚሄድ አይነት ሊሆን ይችላል፣ ላይሆን ይችላል። ምንድነው ላይሰንሱ? ስሙ ታሜ ኢሲኤስኤ ሀቢባ ዋትሳፕ ላይ ገብተሽም ማየት ትችያለሽ። ኢሲኤስኤ ማለት ሴሊንግ ስኪን ኬር ፕሮዳክትስ ኢንቮልቭስ ኢስታብሊሽንግ ሌጋሊ ኮምፕሊያንት ቢዝነስ ክሬቲንግ ኢሲኤኤስ ሰርተፊኬት ያስፈልገዋል። ይህንን መድኃኒት ለመሸጥ ነው። ይህንን ፕሮዳክት እንደ መድኃኒት እንደ ኢትዮጵያ ሄት ነው ቬት ነው የሚባለው እንደዛ አይነት ነገር ስለሆነ ማለት ነው። ከዶክተር ፕሪስክሪፕሽን ውጭ መሸጥ የለበትም ነው አይደል መድኃኒቱ? ለምን እንደነገርኩሽ ሀቢባ እነሱ ሳይመጡ ብዙ ሾፕ አለ እኮ ታምዬ፣ ግን እኔ ልወስድክም እችላለሁ። አሁን ይሄ ብዙ ሾፕ ያለ ነው። ከካምፓኒ ሳይሆን እህቴ ካምፓኒ ምናልባት ፈቃድ ሊኖራቸው ይችላል። አንቺ ካምፓኒውን ተወው፣ ሱቅ ሾፖች ያ ሚዩት ነሽቷል። ሶሊያና ቆይ ሚዩት አታርጓት እንጂ ጋይስ። ታሜ እኔ ጋር ያለ እቃ ብቻ አይደለም፣ ያኔ ማርኬት ላይ ያለ ነው። እኔ ከካምፓኒው እኔ ብቻ ማስመጣ አይደለሁም። ገባኝ። ኢቨን አሁን ሌሎቹ ማለት ህገ ወጥ የሚሰሩ ከሆነ አንቺም ግዴታ ደግሞ ህገ ወጥ አይደሉም። ያኔ ሄደን ስኪን ኬር ነው ገባ፣ ኮስሞቲክስ ነው። ሁሉም ሾፕ ያለ እቃ ነው ይሄ። ይኸውልሽ አሁን ለምሳሌ አስቴር ቅድም እየተናገረች እህታችን መጣ እንደዚህ ስታሳያት፣ አስቴር ሲጀመር እዚህ ጋር ለእሷ ብዬ ነው እንጂ ያስገባት ማስገባት አበደን አልፈለኩም። ሺዝ ማይ ሲስተር ያኔ ገባኝ። ግን ማለት መልስ ለመሰጠው ነገር ምንድን ነው እህታችን ፊቷን ስታሳያት ድጋሜ ስትሄድላት ይህንን ክሬም ድጋሜ ተጠቀሚ ያስተካክልልሻል ስትላት ላይክ እሷ ማለት ምን ሰርቲፊኬት አላት ወይም ምን ልምድ አላት? ያን የወሰደችው ሰርቲፊኬት አላት? ልክ እንደዚህ እንደ ዶክተር አይነት ይሄ ማለት እቃውን እኛ ስናመጣው ይነግሩናል እኮ እንዴት መጠቀም እንዳለባቸው እቃውን ስናመጣ። ያ ግን ሁሉንም ሰው አንድ አይነት አይደለም። የስተርዴ ትላንትና ማለት ስናወራ አንድች እህታችን ህፃን ልጅ ስለምታጠባ የማይፈቀድ ነገር ነው ተባለ። እናንተ ይሄንን ነገር አታውቁም። ጀስት ማለት ፕሮዳክቱን ታመጣላችሁ ከካምፓኒ ለህዝብ ዝም ብላችሁ ነው የምትሰጡት፣ ሳትመክሩ ምን ሳትሉ። መክረን ነው ኖ አሁን ትላንትና የመጣችው እህታችን ከሳራን አበሻ ምግብ ቤት ምንም የማውቀው ታሪክ የለም። ኢቨን ባለቤቴ ወደ ዶክተር ሲወስድኝ አቁሚ ኢሚዲየትሊ አላት። ይሄንን ለምን ሳይድ ኢፌክት ስላለው ማለት ነው። እና ዱባይ ያለው እንዳለ ኮስሞቲክስ ቤት ያላቸው ሀበሾች እቃ ሲሸጡ ለከስተመር ይጠየቃል ማለት ነው። ይህን ህግ አላውቅም ነበር። ኦፍኮርስ እህቴ ኦፍኮርስ አንቺ ስለሌላ ሰው አሁን ለምሳሌ እኔ እዚህ ያለሁት የምሸጠው እቃ ኦሪጂናል ነው፣ ስቲከር ያለው ሁሉንም ነገር መንግስት የሚያውቀው። ግን ጎረቤቴ ማለት ለምሳሌ ኢቭን ስለማዕሰል ማለት ነው ፌክ የሚያመጡ አለ በቅናሽ ዋጋ። እነሱ አሁን ተፍቲሽ ቢመጣባችሁ ይቀጣሉ። እኔ ግን አልቀጣም። ጎረቤቴ ስለሚሰራ ወይም እንደዚህ ህገ ወጥ ስለሚያደርግ እኔ ግዴታ ማድረግ አለብኝ ማለትም ህግ ማለት አይሸፍንልኝም እህቴ። አሁን እኔ በአጠቃላይ ማለት የተፈጠረውን ነገር እናንተ ማለት ምንም ኤክስፒሪየንስ ስለሌላችሁ እንደዚህ አይነት ነገር ነው ያጋጠማችሁ። ዶክተርም አይደለሽም አስቴርም ወይም ወቴቨር ማለት ድርጅትሽ በሙሉ ኤክስፒሪየንስ ወይም ዶክተር ማለት አይደላችሁም። እንዲህ አይነት ትዕዛዝ ለሰው ማስጠጠም አትችሉም። የተበላሸው ነገር ካለ አንቺ መስተካከል በምትችው አይነት መንገድ አስተካኪ።
አለቀ። ይህንን ነገር ትልቅ ነገር አደረግን ማለሽ ሁላችንም ልነሳሳት እንችላለን። እህታችን ደግሞ ሶሊያና ያደረገችው በእጇ ምናምን ነገር አይደለም እንደማታውቅ ይኸው እየተናገረች ነው። ፕሮዳክቱ ማለት ታስመጣለች ከሌላ ካምፓኒ ለህዝብ ነው የምትሰጠው ማለት ነው። እዚህ ጋር ስጠጥም ሊኖርባት ይችላል። ኦፍኮርስ ይኖርባታል። ያለ ፈቃድ ያለ እውቅና ያለ እንደዚህ አይነት ነገር ስታደርግ ኦፍኮርስ በህግ ራሱ ማለት ትጠየቃለች። ግን ያ ደረጃ ደግሞ መድረስም የለብንም። ወንድሞች እህቶች፣ ሁላችሁም ማለት ወንድሞች እህቶች ናቸው። እናንተ መድረስም የለብንም። የተጎዳ ሰው ካለ እህቴ ሶሊያና አንቺ ሶልቭ አድርጊ። ስለምኑ ማንኛውም ሰው ከተጎዳ እንደዚህ አይነት ነገር ካጋጠመው አንቺ ሶልቭ አድርጊ። ሶልቭ የምታደርግበት መንገድ ለምሳሌ ሕክምና አከሙበትን ደረሰኛ ከፍላለሁም ትናንትና ብያለሁ። ውድቀቷ ማለት ማንኛውም ሰው እዚህ ጋር አይጠብቅም። እኔ የመጀመሪያ ሰው ነው የምናገረው። እህቴ ማለት እንድትወድቅ አልፈልግም፣ ወይም ሰው እንዲረግጣት ወይም ምስ አንደርስታንዲንግ አታውቅም ነበረ። ይሁ አወቀች። ስለዚህ ከዚህ ስህተት መማርም አለባት። ዳትሴት ለምንድን ነው እንደ ትልቅ አጀንዳ ሌላ ዓለም ማለት እያዩ እያሳቁብን ነው። ስንት አይነት ነገር የምናወራበት እሱ አታውቅም ነበረ። እንደዚህ አይነት ነገር ስለመጣ ከዚህ አሁን ሀቢባ ለምን ከዚህ በፊት አልመጣችሁም? ለምን ይህንን ነገር አልተናገራችሁም? በቃ ፊት የተበላሸ ማለሽ ይሁ ዶክተር ሄድኩኝ አስተካከልኩ። ኖ ግዴታ ማወቅም አለብን። ወይም ሶሊያና ራሷ ማለት ይህንን ነገር ያመጣችሁ እህት ሶሊያና እንደዚህ ያድርጋል፣ እንደዚህ ያጋጥመናል። እሷም ራሷ በራሷ ማለት እህቶቿ እንዲጎዱ አትፈልግም፣ አታድርግም። እህቴ ምን አይነት ስኪል ነው ያለሽ? ምን አይነት ነገር ነው ያለሽ? እንዲህ መጠቀም ትችያለሽ፣ እንዲህ መጠቀም አትችይም። ሶ እባካችሁ ይህንን ነገር በቃ ሶልቭ ማድረግ አለብን። ማስረዝምም የለብንም ከሆን በኋላ እባካችሁ። እኔ ማለት ማባርፍ እኔ በዚህ ነገር መግባትም አልፈልግም ሐቂቃ ማለት ነው። ግን እያየሁት ማለት ነው አሁን 2ኛ ቀን ወደ 3ኛ 4ኛ ቀን ልንገባ እንችላለን። የማን ውድቀት ነው የምንጠበቀው? ነገ ማለት ሶሊያና ስታለቅስ ደስ ይላችኋል እናንተ? ኖ ሐቂቃ ተናገሩ። ሶሊያና ነገ የሆነ ነገር ቢደርስባት እናንተ ደስ ይላችኋል? ደስ አይልንም። ሁላችንም ደስ አይልንም። አንድ አበሻ ማለት ሲወድቅ ማየትም አንፈልግም። ስህተትም አለባት፣ ከስህተቷ መማርም አለባት። አለቀ። የተጎዳ ሰው ካለ በሷ ምክንያት ወይም በፕሮጀክቱ ምክንያት ሙሉ ለሙሉ ማካበር ታደርጋለች። ዝግጁ ነሽ እህቴ? ከላስ በጣም ጥሩ። ስለዚህ አሁን መፍትሄው ምንድን ነው? የሆነ ቁጥር ንገሪያቸውና በዛ የተጎዱ አካላት ማስረጃ ደረሰኛቸውን የታከሙበት ይላኩልሽ እና እንደዛ አይደል ሀቢባ? ኦኬ ሀቡ አንዴ ኔ እሺ፣ ከተጎጂዎቹ አንዷ እኔ ነኝ አይደለ? እሷ ብላ ስሜን ያጠፋችው እሷ ብላ የኔን ስም ያጠፋችው እናጠቃልለውና መጀመሪያ ከዛ ግዴታ እኔ ማጥራት ፈልጋለሁ። እኔ ደግሞ ነገ ቀጠሮ አለኝ ሕክምና ሄጄ ሪፖርት ይዤ መጥቼ እኔ ራሴ በሚሄደው መንገድ ሄዳለሁ። ምክንያቱም ስሜን አጥፍተዋለች እኮ ነው እኛ የምንፈልገው። ስሜን አጥፍተዋለች ሀቢባ። ይሄ ደግሞ አንድ ነገር ልንገርሽ። ቆይ ሀቡ ይሄ ማለት ነው 4 ሰከንድ እኔ አላየሁትም። አሁን 1 ሰከንድ ነው አሉ። በ1 ሰከንድ ነው ያን ሁሉ እንስራ ደላላ ከፋይ ምናምን ያልኳት። ይኸውልሽ እኔ አላስተዋልኩትም። ላይቭ ላይ ያዩ ሰዎች ግን ከለንደን ነው ደውለው በ1 ሰከንድ ውስጥ አቡ ይሄንን ታውቃለች ልብ አላለችም እንጂ